ሰላም የፎሬክስ ፋሚሊ እንዴት ቆያችሁ? ሳምንቱ እንዴት ነበር? እኔ ጋር ፈጣሪ የተመሰገነ ይሁን። ዛሬ እንግዲህ በመጀመሪያ ቪዲዮአችን ስለ ኦርደር ብሎክ የምንማማር ይሆናል። ኦርደር ብሎክ ምን ማለት ነው? ስንት አይነት ኦርደር ብሎክ አለ? የሚለውን በተወሰነች ደቂቃ የማስረዳችሁ ይሆናል። አብራችሁን ቆዩ። በመጀመሪያ ዋት ኢዝ ኦርደር ብሎክ? ኦርደር ብሎክ ማለት ባንኮች ወይም ትሬደሮች የመግዛት ወይንም የመሸጥ ፍላጎታቸውን የሚያስቀምጡበት ቦታ ነው። ይህንንም ኦርደር ብሎክ ለሁለት እንከፍለዋለን። አንደኛ ቤሪሽ ኦርደር ብሎክ፣ ሁለተኛ ቡሊሽ ኦርደር ብሎክ። ቤሪሽ ኦርደር ብሎክ የምንለው ሸጮች ኦርደራቸውን የሚያስቀምጡበት ቦታ ነው። በቻርቱ ላይ እንደምትመለከቱት ቤሪሽ ኦርደር ብሎክ የትኛው ይመስላችኋል? ቪዲዮውን ለ2 ሰከንድ በማስቆም የራሳችሁን ግምት ስጡ። ይህንን ካላችሁ አልተሳሳታችሁም። ስለዚህ ፕራይስ ወደ ኦርደር ብሎክ እስከሚመጣ እንጠብቃለን። ምን ተፈጠረ? እንደጠበቅነው ፕራይስ 100 ቤሪሽ ኦርደር ብሎካችንን ነካልን ማለት ነው። ስለዚህ አሁን ይህንን ትሬድ ሴል መግባት እንችላለን። ስቶፕ ሎሳችንን ስዊንግ ሃይ ላይ ካደረግን ሪዋርዳችንን ደግሞ ስዊንግ ሎ ላይ በማድረግ ማርኬቱ ምን እንደሚሰጠን እናያለን። አሁን እንደፈለግነው ቴክ ፕሮፊታችንን ነክቶልናል። ይህን ፖዚሽን ዘግተን እንወጣለን ማለት ነው። ሁለተኛ ቡሊሽ ኦርደር ብሎክ። ቡሊሽ ኦርደር ብሎክ ማለት ገዢዎች ኦርደራቸውን የሚያስቀምጡበት ቦታ ሲሆን በምስሉ ላይ እንደምትመለከቱት ቡሊሽ ኦርደር ብሎክ የትኛው ይመስላችኋል? ቪዲዮውን ለ2 ሰከንድ በማስቆም ለመገመት ሞክሩ። ይህንን ካላችሁ አልተሳሳታችሁም። ስለዚህ እንደ ቤሪሽ ኦርደር ብሎክ ፕራይስ ተመልሶ ቡሊሽ ኦርደር ብሎክ ላይ እስኪመጣ እንጠብቃለን። አሁን እንደጠበቅነው ቡሊሽ ኦርደር ብሎካችን ላይ ገብቶልናል። ስለዚህ ባይ መግባት እንችላለን። ስቶፕ ሎሳችንን ስዊንግ ሎ ላይ በማድረግ ቴክ ፕሮፊታችንን ስዊንግ ሃይ ላይ በማድረግ ማርኬቱ የሚሰጠንን እናያለን ማለት ነው። አሁን እንደምታዩት ቴክ ፕሮፊታችንን ነክቶልናል። እንዳጠቃላይ ሃው ቱ አይዴንቲፋይ ቫሊድ ኤንድ ኢንቫሊድ ኦርደር ብሎክ። እንደምታዩት ቫሊድ ኦርደር ብሎክ ሲፈጠር ምን አለው? ጋፕ አለው። በሌላ በኩል ደግሞ ኦርደር ብሎክ ሲፈጠር ምን የለውም? ጋፕ የለውም። ስለዚህ ኢንቫሊድ ኦርደር ብሎክ እንለዋለን ማለት ነው። ለዛሬ ያዘጋጀሁላችሁ ቪዲዮ ይህንን ይመስላል። ቻናላችንን ሰብስክራይብ በማድረግ አብሮነታችሁን አሳዩን። ቀጣይ በሌላ ቪዲዮ እስከምንገናኝ መልካም የትሬዲንግ ሳምንት